ሰላም ሰላም ውድ ተወደዳችሁና ተከበራችሁ ተከታዮቼ በሙሉ ባላችሁበት ሰላምታዬ ይድረሳችሁ። አገር ውስጥም ከሀገር ውጭም ያላችሁ ሰላምታዬ ባላችሁበት ይድረሳችሁ። እንዲሁም በመላው የእስልምና እምነት ተከታዮች በሙሉ ኢድ ሙባረክ። ኢድ ሙባረክ። ረመዳን ሰላም የፍቅር የጤና ያድርግልን። እንዴት ናችሁ? ደህና ናችሁ አላችሁ ወይ? በድጋሚ መጥቻለሁ። ዛሬ ምን ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እኔ አለው እንደው አንድ ነገር ሚዲያ ላይ ሲሽከረከር አይቼ ነበር። እስኪ እኔም የራሴን ሀሳብ ልስጥበት ብዬ ነው እሺ የመጣሁት። የብርቱካን ጉዳይ ዛሬም ነገም ያው ህዝብን እያስቆጣ ነው። በእውነት ለመናገር ከተባለ ማለት ነው በጣም ከባድ ነገር ነው። እሷ ላይ የደረሰው ነገር ሳያንስ ሌላ ሰው ደግሞ ተጨማሪው ሌላ የሚያስቀይም ነገር እያወሩ ስለሆነ እውነታውን ግን ህግ ይዞት በስነ ስርዓት ህግ ይዞት ቢያጣራ እንደኔ መልካም ይመስለኛል። ግን ሰው ግን የራሱ የመሰለው ያሳቡን ወይ ደግሞ በውስጡ ያለውን ብቻ ለማውራት ነው እንጂ የሚሮጠው ምንድነው የተፈጠረው እውነት በስትክክል ምንድነው ያለው ብሎ ሰው ቆም ብሎ የሚያዳምጥም የሚያወራም የለም። ሁሉም ሰው ሚዲያ ነው ያለው። ሰው በቃ አንድ ነገር ከተሰማ በቃ እጃቸውን አጨብጭቦ ነው በቃ አንድ ሰው ላይ ጦርነት ለመክፈት የሚፈልጉት ማለት ነው። ግን እኔ በእውነት እንደው እሷ እንዳወራችሁ ከሆነ ማለት ነው በእውነት እኔ የነሱ ምንድነው እሱ በስልክ ሲያወሩት የነበረው ሪኮርዱም ሚዲያ ላይ እየተሽከረከረ ነው። ሁሉም ሰው እየተቀባበለ ነው። ግን ይሄን ያህል ምን አድርጋ ነው እቺ ሴት ልጅ ምን አድርጋ ነው? እንደው ምስኪናት ለራሷ ማለት ነው። ግን ለድራማ ለገንዘብ ብሎ እንደዛ አዘጋጅቶ እነሱ የአዞ እንባ የሚረጩት ከሆነ በጣም የሚያሳዝን ነገር ነው። በጣም ትልልቅ ሰዎች ናቸው፣ አዋቂ ናቸው፣ የተማሩት ናቸው፣ የተከበሩት ናቸው። እንዲህ አይነት ለማድረግ የሚፈልግ ህዝብ እንደው ምን እንጃ ገንዘብ ምን ያህል በቃ ፍቅርን እየለወጠ ፍቅርን እየገደለ ፍቅርን እየጣለ እንደመጣ ከዚህኛው ቪዲዮ መረዳት ይቻላል። ሰው ለገንዘብ ተብሎ በቃ ለገንዘብ የተሻለውን ነገር ምን እናምጣ ሚዲያ ላይ ምን እናቀርብ። ሰው እኮ ስለ ፍቅርም ስለ ራሱም ስለ ህዝቡም አውርቶ አልጨረሰም። ግን እንደዚህ አይነት ነገር ህዝቡን የሚያስቆጣ ነገር ማውራት ለምን አስፈለገ ነው መጀመሪያ። ሲቀጥል ደግሞ እውነት እቺ ልጅ ትክክለኛው የወለጋ ዩኒቨርሲቲ ተማሪ ናት ወይ? እውነት እንዳልሆነ ያው ማንም ሰው ያውቃል። ግን ለምንድን ነው እስከመቼ ነው ሰው የራሱን ክልልም አንዱ የራሱን ክልል ያነጻል፣ አንዱ ደግሞ ያቆሽሻል። እርስ በራስ መቋሸሽ መንቋሸሽ አንተ ትብስ አንቺ ትብሽን አንድ ላይ ሊኖር የሚባል ነገር ቀርቷል። በቃ የለም። ሁሉም ሰው የራሱን ሀሳብ ነው የሚያራምደው። የኔ ተሰሚነት ይኖር ነው የኔ ይወደድ ነው በቃ ልወደድ ባይነት በቃ ሌላውን ነገር በፊት የነበረን አንድነታችን ፍቅራችን እያጠፋብን መጣ። አረ ሰው ለማን ነው አቤት የሚባለው? በእውነት አሁን ይሄ ሚዲያ ኢቢኤስ ሚዲያ እኮ በቃ ታዋቂ ነው፣ ማንም ሰው የሚያውቅ ነው። በቃ እንጃ እንደው ከነሱ በላይ ታዋቂ የሆነ የመንግስት ሚዲያ አለ ብዬ አላስብም እኔ በበኩሌ ማለት ነው። አስብም አላቅም። ተወዳጅ ነው፣ የሚከበር ነው፣ ብዙ ሰው የሚከታተል ነው። ትልቁም ትንሹም ፕሮግራሙን ይወዳል፣ ይከታተላል። ጥሩ ነገር የሚማርበታል፣ መጥፎ ነገር የሚማርበታል። ግን ይሄኛው በቃ ያሁኑ እኔ እንጃ አዲስ ምዕራፍ ተብሎ እንደው ሲጀመር በቃ ብዙ ሰዎች ለውጧል፣ ብዙ እናቶችን ለውጧል፣ ብዙ ወጣቶችን ከመንገድ ላይ አንስቷል። በቃ ለምስጋና እስከሚያበቁ ድረስ አድርሷል። በእውነት ለማውራት ማለት ነው። ግን አሁን ደግሞ ተመልሶ እንደዚህ ቆሻሻ አስተሳሰብ ማውራት ወይ ደግሞ ከነሱ የማይጠበቅ ማድረግና ህዝብን የሚያስቆጣ ነገር ማድረግ ትልልቅ ናቸው። በስነ ምግባር ያነጹ ህጉንም የሚያውቁ ሰዎች ይመስላሉ ስታዩ። ግን ምን ሆኖ ነው እኔ ግራ የገባኝ በእውነት። ይሄን ያህል ልጅቷንም ምን አይነት እንደው ምን ያህል እንደው ስልጠና ወስዳ ነው እንደዚህ ችላበት ያወራችሁ ነው። በቃ እንደዚህ የሚያባባው የሚያስለቅስ እንባ የሚያስረጨውን ነገር ቃላቶችን ስትናገር ነበረ። በእውነት እኛ ሁላችንም ሴት ነን፣ እናትም አለን እህትም አለን። አንችልም በቃ እንደዚህ አይነት ነገር ስንሰማ ያመናል፣ ህመም ነው የሚያስነሳብን። ስለዚህ እሷ ግን ስንት አመት ሰልጥና ነው እውነት ይሄ ነገር ውሸት የሚሆን ከሆነ ግን እኔ እንጂ በጣም በቃ እኛ ራሳችን በኢትዮጵያነታችን እያፈርን
አንገታችን እየደፋን የምንመጣበት ዘመን ላይ ደርሰናል። በእውነት እኔ ማንኝ ብለን ራሳችን ቆም ብለን የምንጠይቅበት ዘመን ላይ ደርሰናል። ስለዛ እንደዛ አይነት ነገሮች እባካችሁ እንደው ቆም ብላችሁ አስቡ። ገንዘብ ይሄ አሁን የተለመደ ምንድነው? ይሄ በኦንላይን ለሚሰራ ወይ ደግሞ እንደዚህ ከዩቲዩብ የሚገኝ ገንዘብ ከቲቪም ከተለያየ ድርጅቶች የሚገኝ ገንዘብ ሰውን እያሳበደ ነው። እርስ በራስ እያገዳደለ ነው። በቃ በአካልም ባይገዳደል እንደዚህ በሀሳብ መገዳደሉ የሀሳብ ጦርነቶቹ ራሱ በቃ እኔ እንጃ እኔ ከሰብአዊነት ያስወጣል ሰውን። ምን ስባል ነው አሁን እሷም እንደዛ ስትል እንደዛ ወለጋ ውስጥ ያሉ እንትኖቹን ምንድነው ስደፍሩኝ ምን ሲያረጉኝ ከዛም በኋላ ፌሮ ምን ሲያረጉብኝ እንጃ ብቻ እንደው ሴት የሆነ ሰው እንደው የሷን ብሉ እሷ ያወራችውን ቃላቶችን ሰምቶ አዳምጦ እንደው አይኑ ላይ እንባ ያልፈሰሰ ሰው ካለ እንደው ያ ሰው ጎበዝ ነው የምለው በእግዚአብሔር። አሁን እንደዚህ ሴት ልጅ እንደዚህ ተደርጋ ይሄ ሁሉ ግፍ ተሰርቶበት ደግሞ ድጋሚ እንደዚህ ቆማ የማሄዱ ራሱ እድሉ ይኖራል። ስታስቡት ምን አይነት ሰው ብትሆን ነው? ምን አይነት ጠንካራ ሴት ብትሆን ነው ይሄንን ራሱ ችላው እንደዚህ አሳልፋው ዛሬ እዚህ ደርሳ ደግሞ ይሄንን ያደረገችው? እስኪ እነሱ ያደረጉት ነገር በሷ በሰማችሁ እስኪ መጀመሪያ ህዝቡን ከማባላት የራሳቸውን እንጀራ ገመድ ከማስበጠስ ይልቅ በሕክምና ብታይ የሐኪሞቹ መረጃ ብኖራት ምን በቃ ትመረምርና ትታይ። በቃ ለህዝቡ ይፋ ይደረግ። ከየትኛውም ወገን ገለልተኛ የሆነውን ሕክምና ቦታ ወስዶ ማሳያት። ስለ እውነት ነው የምላችሁ እኔ አሳይቶ አይቶ በቃ እውነት ነው ከተባለ እውነት ነው። ግን ደግሞ በውሸት በወሬ ህዝብን ለማባላት ክልልን ለማባላት አንዳንድ ሰዎች የምታረጉትን ነገር እኔ በበኩሌ ብትቆጠቡ ነው የምለው። እግዚአብሔርን መቆጠብ ይሻላል። ሁሉም ነገር በልኩ ሲሆን ነው የሚያምረው። ሁሉም ነገር በልኩ ሲሆን ነው አሪፍ የሚሆነው። ለምን እንደዚህ አይነት ስም የማጠፋፋት እሷስ ይሄን ሁሉ ቅሌት እንደው ውሸት ከሆነ ማለት ነው እኔ እንጃ ምን አይነት ህይወት እንደምኖራት ካሁን በኋላ እንደው ወይ አግብታ ትዳር ኖሯት ልጆችም ኖሯት ስንት ነገር አለ። ካሁን በኋላ ግን ምን አይነት ህይወት ለራሷም እንደምትቀጥል ፈጣሪ ይወቀው ብቻ። በፊትም እንደዛ ያደረጉ የማይሆን ነገርን አቀነባብሮ አሳምሮ አምጥቶ ነው ለካ እንደዛ እንባችን ሲያስጨርሱ ነው የነበረው ማለት ነው። በእውነት እኔ በጣም ይከታተላችሁ ነበር። አሁን ከቅርብ ጊዜ ነው አገሩን ሲቀይር መስል ትንሽ አልተመቸኝም እንጂ በፊት ከሳምንት በቃ ሳምንቱ አላሳልፈውም ብሞት ማለት ነው ቢያልፈኝ ራሱ በዛኛው ቀን ባህላዊ ራሱ በሌላ ቀን ደግሞ አያለው ድጋሚ የሚተላለፈውን ማለት ነው። ማታ ላይ የሚተላለፈውን ደግሞ አያለው። ስለዛ ማለት ነው እነዚህ የኢቢኤስ ሰራተኞችም እባካችሁ ራሳችሁን ከእንደዚህ አይነት ነገር ቆጥቡ። በቃ መልካም ነበራችሁ፣ መልካምነታችሁ ይቀጥል። ጥሩ ሰዎች ነበራችሁ፣ ጥሩነታችሁ ይቀጥል። እስኪ አስቡ፣ ቆም ብላችሁ አስቡት። አሁን በዚህን ሰዓት ተስፍሽ ማነሱ አስፋው መሸሻ ብኖር ምን ይለናል ብላችሁ እንደው ትንሽ እንኳን ለሱ በቃ እኔ እንጃ እንዴት ሰው እናንተን በሱ ስር አድጋችሁ ከሱ ተምራችሁ ከሱ ጋር ሆናችሁ እንዴት ግን መታችሁ ዛሬ እንደዚህ አይነት አስቀያሚ ቃል እንደምታወሩ ብቻ ፈጣሪ ወቅ። እኔ አላቅም በእውነት ይሄ ነው ብሎ ለመወሰንም እኔ እንጃ በእግዚአብሔር ዘንድ የሚያስቀጣኝ ነገር እየመሰለኝ ነው የሚያወራው። በጣም ለራሴ ማለት መጀመሪያ ቀን የሰማሁትም ቪዲዮንም እሷ ስታወራ ያየሁት በጣም ነው ሰቀጠጠኝ። በቃ አንድ በአንድ ነው ቁጭ ብዬ የሰማሁት። ግን እርስ በራሳችን ዝቅ ከፍ የማደራረጉ ነገር ቢቀርና ሁላችንም የራሳችን ህይወት ብንኖር ለኔ መልካም ይመስለኛል። እና ባካችሁ ከቻላችሁ ከእንደዚህ አይነት አስጠሊና አስቀያሚ ነገር ራሳችሁን ቆጥቡ። ፈጣሪ እንደው ለሰላማችን ያወርድልን፣ ለሀገራችን ፍቅር ያወርድልን፣ አንድነትን ብርታትን ይስጠን። ሌላ መባል ነገር የለም። ግን እንደዚህ አይነት ውስጥ ተሳትፏችሁ ያላችሁ ወይ ደግሞ እንደዚህ ያደረጋችሁ ደግሞ ቅሌታችሁ የእንትኑ ራሱ የመውጣቱ ቅሌታችሁን ይብስ ያባብሶታል። በጣም ነው ያባባሰው። እናንተ የምታረጉት ነገር የምታለቅሱት ነገር በቃ እኔ እንጃ ብቻ አላቅም። እንዴት ሰው እንደዚህ ድራማ ይሰራል?
ምን ስባል ነው እንደዚህ? ደግሞ ለምን ምስኪኖቹን ከሀገራችን ክልላችን አስጠርታ የክልል ማስጠራቱ ምናምን ለምን አስፈለገ? ለምንድን ነው እንደዛ? ካስፈለገ ያው እዛ ውስጥ ድራማ አድርጋችሁ እንደዚህ አይነት ነገር አለ ብላችሁ ብታስተላልፉ እኮ በድራማ መልክ ችግር የለውም ነበረ። ግን ህዝብን የሚያስቆጣ ነገር፣ የሚያስነሳ ነገር እንዲሁም ስለ ሀገራችን ያለው ሁኔታ በጣም የሚያስፈራ ሁኔታ ላይ ነው ያለነው። ግን ከዚህ አይነት ነገሮችን ተቆጥባችሁ እንደው አንድነት የሚያመጣው መንገድ ብትፈልጉ ይሻላል ነው የምላችሁ። እንግዲህ ሰላማችሁ ይብዛልን። የዋን ኢትዮጵያ ልጆች ደግሞ እናንተን እግዚአብሔር ይጠብቃችሁ ባላችሁበት። ስለ እውነት የቆማችሁ ስለ እውነት የምትኖሩት ደግሞ ፈጣሪ የእናንተን ዋጋ ይክፈለው።